ዛሬ ቀን 25ኛ ወር በእንጦጦ ኪዳነ ምህረት ተገኝቻለሁ። ያለውን ነገር ላሳያችሁ ብዬ ነው። እንዴት አባቱ እንደሚያምር ግቢው እንዴት አይነት ሰላም እንዳለው እንድታዩ ስለምፈልግ ነው። እንጦጦ ንግስት እንጦጦ ኪዳነ ምህረት እናቴ እኔ የምነግርሽን ሁሉ ሰምተሽ ለደጅሽ አብቂኝ ብትሉ ደስ ይለኛል። እውነት በጣም የሚገርም በጣም ሰላም ያለው ተረጋጋ ህይወት እንዲኖራችሁ የምታደርግ ያሰባችሁትን ሁሉ የምታሳካናትና ኪዳነ ምህረት ኦርቶዶክስ ሙስሊም ምናምን ብሎ አይለየም ያመነባትን ሁሉ ታደርግልናለች የሚል ሁሉ ይደረግለታል ነው። እናቴ ኪዳነ ምህረት የለመናችሁትን ሁሉ ትስማችሁ የምትፈልጉትን ነገር ሁሉ ጠየቀ ይደረግለታል ነው። አምሮን ቦታ አያችሁ የግቢውን ስፋት ጥላው በቃ ልነግራችሁ ከምችለው በላይ ሰላም አለው። ብዙ ኦርቶዶክስ ልጆች ናቸው ሁላችሁ ደጇን ለመርገጥ ያብቃችሁ። የእንጦጦ ኪዳነ ምህረት ያሰባችሁትን ሁሉ አሳክታ ለቤቷ እንድታበቃችሁ ነው እግዚአብሔርን የምለምነውና በውጭ ያላችሁ እህቶቼ ያብሱ። ጸሎቱን ያደርሳል። በጣም ደስ የሚል ሰላም ያለው ቤተክርስቲያን። ሰላም ለኪ ቤተክርስቲያን። እንጦጦ ንግስት ኪዳነ ምህረትን አይታችሁ እንደማታልፉኝ ያውቃለሁ። ላይክ ሰብስክራይብ ያደረጋችሁ ሁላችሁ ቪዲዮ እንድታዩልኝ ሼር እንድታደርጉ ማየት ያለበት መጥቶ እንዲያይ እና ብዙ የገዳም አባቶች ያሉበት እና በጣም ብዙ የበረከት ስራ የሚሰራበት ነውና ሁላችሁ መታችሁ አይታችሁ ከበረከት ስራ ብትሳተፉ ደስ ይለናል። ከኋላ እየተሰራ ያለ ህንጻ አለና ለኪዳነ ምህረት ቤተክርስቲያን የበረከት ስራ ይሰራል። ስለዚህ ሁላችሁም ብትችሉ በምትችሉት አቅም ብታደርጉ ደስ ይለናል። እውነት እና ኪዳነ ምህረት ቤተክርስቲያን ይህን ይመስላል። ባለች ታይም በዚች አጭር ጊዜ እንድታዩት ስለፈለኩ ነው። ኪዳነ ምህረት ሰላም ያለው ግቢ
ከግቢ ውስጥ ያሉ ዛፎቹ በራሳቸው የራሳቸው ታሪክ አላቸውና በጣም ረጅም ዓመት የቆዩ ናቸው። ምን መድረስ አልችልም እኔ ከዚህ ከታች እንዲህ እስከ ላይ ሆነ ጫፉን ማየት በጣም የማይቻልበት ማለት ነው። በጣም ረጅም አያችሁት? ጫፉን አያችሁት ምን ያክል እንደሚረዝም? በቃ እንደዚህ ነው ሁሉም የቤተ ክርስቲያኖቹ ዛፎች መጨረሻ ሰላም ያለው ነው። ሁላችሁም ቤታችሁን እንጦጦ ኪዳነ ምሕረትን ብትጎበኙ ላይክ ሰብስክራይብ ብታደርጉ ደስ ይለኛል። ወዳችኋለሁ፣ አከብራችኋለሁ። እዚህ ጋር እየተሰራ ያለ ህንጻ አለ ኪዳነ ምሕረት ገቢ መሰባሰቢያም ተሰርቷልና ባለፈው እናንተም ያላችሁትና የምትችሉትን ነገር ብታደርጉ ከበረከቱ ተሳታፊ ብትሆኑ ላለው ወዳችኋለሁ፣ አመሰግናለሁ። እግዚአብሔር የልቡናችሁ መሻት ሁሉ አሳክቶ ደግሞ ለደጅ አብቃችሁ ላለው አመሰግናለሁ። አብራችሁ ስለሆናችሁ ኪዳነ ምሕረት ያሰባችሁትን ታሳካላችሁ። እውነት ይህ ከጀርባ እንደዚህ የሚታያችሁ ህንጻ አለ፣ አዲስ ህንጻ እየተሰራ ነው እና ለእሱ ደግሞ የምትችሉትንና የቀማችሁ የምታደርጉ ላለው እውነት ሁላችንም በምንችለው ነገር ብናደርግ ጥሩ ነውና እግዚአብሔር ከእናንተ ጋር ይሁን። እንጦጦ ኪዳነ ምሕረት ያሰባችሁትን ሁሉ ታሳካላችሁ። አመሰግናለሁ። መልካም ጊዜ